በተለያዩ ምክንያቶች ከሰርኩ። ሳፕ ጋይስ እንደምን አላችሁ? ዛሬ በቤተሰቦቹ ሞት ምክንያት ሁለት ጊዜ ፓራላይዝ ነው። ከዛ ግን የራሱን ቢዝነስ ጀምሮ አሁን ላይ 11 ሰራተኞችን አስተምሮ በስሩ እያሰራ ያለ አፍትሽን ነው ማስተዋወቃችሁ። አፍትሽ እንዴት ነህ? ሰላም፣ እንኳን ደህና መጣ። ሶ አፍትሽ ዛሬ ማለት ነው በጣም የሚገርም ኤክስፒሪየንስ እንዳለ አውቃለሁ። ሶ ዛሬ ለሚስተርሰን ቤተሰቦች ብቻ አይደለም ለ130 ሚሊዮን የኢትዮጵያ ሕዝብ የሚጠቅም ነገር ነው ያለ። በደንብ ሼር እንድታደርገን እንፈልጋለን ማለት ነው። ሶ ከመጀመሪያው ነው የምንጀምረው። የተወለድክ ከዛ በኋላ የመጣበትና አሁን እስካለበት ድረስ ማለት ነው። መጀመሪያ ራስህን በማስተዋወቅ ትጀምራለህ። ሰላም ሀብትሽ ይባላል። እንዴት ናችሁ? ሰላም ነው። የተወለድኩት እዚሁ አዲስ አበባ ነው የተወለድኩት። ያደግኩት መቀሌ ነው። እሺ። ያው መቀሌ ያው እንደማንኛውም ኢትዮጵያዊ በማህበረሰቡ ታጅበን አስተማሪዎቻችን እንደ ፋሚሊ ቀጥተውን እኛ እድለኛ ጀነሬሽን ነን። ኦኬ። በደንብ ታላልቆቻችን አክብረን አስተማሪዎቻችን ፈርተን በፈሪሃ እግዚአብሔር እና ኳስ ተጫዋች ሆኜ ነው ያደግኩት። ቲዲኤ የሚባል ኳስ ተጫዋች ከአንደር ሰርቲን ጀምሮ ፎቶዎች ላይ ያሳያለሁ። ከዛ ኳስ ተጫዋች ሆኜ ነው ያደግኩት። ያው ሃይ ስኩል እንደ ኮምፕሊት እንዳደረኩኝ ወደ አዲስ አበባ ዩኒቨርሲቲ ኮሜርስ ነው የጨረስኩት። ኦኬ። በፕሮክሪመንት ኤንድ ሰፕላይ ማኔጅመንት ዲግሪ ይዣለሁ። ዋው። እሺ። ከዛ ደግሞ ያው ተመልሼ ሄጄ እዛ አንድ 3-4 ዓመት አስተምሬያለሁ። ናይል እና ማይክሮኒክ ኮሌጅ የሚባል ወደ መቀሌ። አዎ መቀሌ ተመልሼ እንደገና እሺ ናይል ኤንድ ማይክሮኒክ ኮሌጅ ሰርቻለሁ። ከዛ ተመልሼ ደግሞ እዚህ ስፒንክ ካሬንት ኤንድ ሴልስ የሚል የራሴ ከፍቼ እየሰራው ነበር። በተለያዩ ምክንያቶች ከሰርኩኝ። ራሱን ነው መክሰር የሌለበት አባቴ። እኔ ጋር አፕ ኤንድ ዳውን መክሰር ምናምን ብዙ ናቸው አፕን ያደረጉት በዚህ እድሜና ለኔ ኖርማል ነው። እነሱን ነገሮች በጣም ኤክሳይትድ ስላደረገን እነሱን ነገሮች ዲፕሊ ገብተን ብናወራ ደስ ይለኛል። ምክንያቱም አሁን በጣም አብዛኛው ወጣት ቢዝነስ ነው እየጀመረ ያለው እና የከሰርክበት እንዴት እንደከሰር ከዛ ደግሞ እንዴት እንዳሰራራ አንዱ ስትከሰር አንዱ ለመጀመር የሆነ ነገር ይዛል አይደለ? ግን ኃይለኛ ድፍረት ይጠይቃል፣ ወኔ ይጠይቃል፣ ከስራ ድጋሚ ወደ ቀጣይ ሙቭ ለማድረግ ማለት ነው። እሱን ነገር በደንብ እንድትነግረን እንፈልጋለን። በተለይ የሰው ልጅ ምንድነው መክሰር የሌለበት መሰለ? ራሱን ነው መክሰር የሌለበት። አባቴ ቢዝነስን አባቴ ራስን ነው መክሰር የሌለበት። ራሳችሁ መክሰር የሌለባችሁ። ቢዝነስ የተለያዩ ምክንያቶች ኮላፕስ ያደርጋል። ማኔጅመንት ሲስተም፣ አሰራርህ በተለያዩ ምክንያቶች ልትከሰር ትችላለህ። ብዙ ሪዝኖች አሉ። ስራውን አድምተው ቢዝነሱን ሳክሲድ አድርገው ደግሞ ሌጋል አግሪመንት ሳይኖር በተለይ የሼር ስራዎች ምናምን ሲሰሩ በአውቀዋለሁ በፋሚሊ በምናምን የሚሰሩ ስራዎች ኮላፕስ ያደርጋሉ። ሌጋል አግሪመንት መኖር አለባቸው። አንዳንዴ ቢዝነሱ ሳክሲድ አድርጎ ጥናት ያስፈልገዋል ቢዝነስ። ስለዚህ እኔ ሀብትሽ ቢዝነሱን በከስረው ሀብትሽን መክሰር የለብኝም ኖርማሊ። ዋው ገባህ አይደል? ራሳችሁ መክሰር የለባችሁም ስትል ግን ምን ማለት ነው? ለምሳሌ አሁን ዋናው ነገር ምን መሰለህ? ብርና ቢዝነስ ሀብትሽ ነው የሚያመጣው፣ እኔ ነኝ የማመጣው። ገባህ አይደል? ሚስተር ሰን ነው የምታመጣው አንተ። እሱ አይደለም ያመጣህ። ቦታው ላይማ በደንብ አልቅሻለሁ። ፕላኒንግ ኢዝ ኮንቲኒየስ ፕሮሰስ። እንደገና አፕግሬድ አድርገህ እንደገና መማር ነው ያለብህ። የሆነ ነገር አስተምሮ ያልፋል። ከዚህ ቢዝነስ ምንድን ነው ዋው ግብአት ሊኖር ለኔክስት። አሁን ኢንተርምስ ኦፍ ቢዝነስ እያወራን ስለሆነ ማለት ነው። እኔ ግን ከቢዝነስ በላይ በህይወት ሁላ ተምሬያለሁ። እግዚአብሔር አምላክ ፓራላይዝ አድርጎ አስተኝቶ አስተምሮ የሆነ ደስ የሚል ታሪክ አለ። ብዙ ጊዜ አንቂዎች ይጠቀሙበታልና እኔ የድርጅቴ የስፒንክ አሁን ከመኪና ኪራይ ኮላፕስ አድርገን ከታመሜ ከተነሳ በኋላ የስፒንክ ፕሪንቲንግ ኤንድ ፕሮሞሽን ባለቤት ሆኛለሁ። ኦኬ። ያ ሎጎ ደግሞ ኤግል ነው ከኔ ህይወት ጋር። ኦኬ። ያሁኑ ቢዝነስ ማለት ነው። አዎ ያሁኑ አርማችን ኤግል ነው። ኤግል ንስር አሞራ ማለት ነው። እና ከሱ ጋር ይመሳሰላል የኔ ህይወት ምንድነው ምናምን ስትል ወደዛ ልንገባ ነው። ሁለት ጊዜ ነው እንትን ያደረገው ፓራላይዝ የሆንከው። የመጀመሪያው እንዴት ነው አፕን ያደረገው? በምን ምክንያት ነው? አዎ እኔ የመጀመሪያው ፓራላይዝ የሆንኩበት ምክንያት በዚች ምድር ላይ በጣም ከባድ የሆኑ ፈተናዎች ተፈትኛ ያለፍኩኝ ልጅ ነው። ቶታል አስተዳደጌን ቆርጬላችሁ ነው። አሁን እኔ ማስተማር የምፈልገውን ብቻ ነው የምነግራችሁ። የአሁኑ ጄኔሬሽን እኔ ለታናሾቼ ለልጆቼ
ለታናሽ ወንድሞቼ ላይ ካንተም ታናሽ ነህና ለእናንተ እኔ ከሚመክረኝ ኤክስፒሪየንሱ ሼር የሚያደርገኝ ሰው ነው ኤክስፒሪየንስ። ስለዚህ እኔ ኤክስፒሪየንሴን ነው ሼር ማድረግ የምፈልገው እንዲማሩበት የምለውን ነገር ግዴታም ስላለብኝ ነው። ይሄ ያጋጠመኝን ነገር እያለቀስኩኝ አይደለም የምነግራችሁ። ቦታው ላይ ግን እያለቀስክ ነበር? ቦታው ላይማ በደንብ አልቅሻለሁ። ምን መሰላችሁ? በጣም በህይወት የምወደው መጽሐፍ ዘ ፓወር ኦፍ ናው ነው። እሱን እንደ ባይብል ነው ያየሁትና ዘ ፓወር ኦፍ ናው በቃ እኔ አሁን ካረንትሊ ነው የማስበው። ከዚህ በኋላ ስላለው ነገር ነው እንጂ ያጋጠመኝ ነገሮች ወደ ኋላ አይጎትቱኝ። ስሰማቸው ደግሞ እንደዚህ እንዴት ሊሆን ይችላል ነው የሚሉት። 2015 ከጦርነቱ በኋላ ፈሪሃ እግዚአብሔር በጣም ማምን ሰው ነኝ። በዚህ ምድር ላይ ደግሞ የተሰጠኝ ፈተና ከማንም ሰው አይበልጥም ብዬ ነው ማምነው። ከማንም ባይብል ላይ ስለሚገልጸው ማለት ነው። ከማንም አይበልጥም። ሀፕን ያደረገብኝን ምክንያት ወደዛ ፖይንት ልግባለ። 2015 ከጦርነቱ በኋላ ነሐሴ 15 ከአዲስ አበባ ወደ መቀሌ ሄድኩኝ ወላጆቼን ለማየት እና ፋሚሊን ሳይ እዛ ጋ ወንድሜ ተጎድተዋል። አባቴም አገኘሁት ከመረቀኝ ዘ ኔክስት ዴይ አሸንዳ በዓል ውስጥ ነሐሴ 16 አባቴ ያረፈ። በሄድክ በነጋታው ማለት ነው? በነጋታው አግኝቼዋለሁ ምናምን። ኔክስት ዴይ ግን አባቴ ያረፈ። በጣም ነው አባቴን የምወደው። ዩሁቲ ሹፌር ነው የነበረው። የቀይ መስቀል ብዙ ሰርቷል። ኦልሞስት 50 ዓመት አገልግሏል። ዋጋ ከፍሏል። ላይክ እንደ ሻማ ቀልጦ ነው ያሳደገን እኛና ዋጋ ከፍሉልናል። ለሙሉ ፋሚሊ ጀግና አባት ነበረኝና ነፍሱን ይማረው። ከዛ አግኝቼው መርቆኝ ምናምን አረፈ። እኔ ከሄዴ እነሱንም ላይ የእህቴ ልጅ ሰርግ ደግሞ ነበር። አባቴ ካረፈ ከ5 ቀን ከ6 ቀን በኋላ የሚገርም የእህቴ ልጅ ሰርግ ነው እና እኛ ቤት ሀፕን ያደረገው ነገር በጣም ነው የሚያሳዝነው። ለሌላ ሰውም ኤክስፒሪየንስ እንዲሆን ቄሶች ሲያስተምሩ በጣም ስናዝን፣ የሆነ ጊዜ የልጃቸው ሰርግ እያለ አባትየው አረፉ። ኔክስት ዴይ ልጃቸው ልታገባ ነው። ዛሬ ደግሞ አባቱ አረፉ። እናትየው ምንድን ነው ያደረጉት? ሬሳውን ቤት ውስጥ አስቀምጠውት ሰርጉ እንዲካሄድ ነው ያደረጉት። ኢማጂን ይሄ ሪያሊቲ። የዛኔ ሲያስተምሩ እኛን ሲያጽናኑን የሰማሁትን ነው የሚነግረው። አባታችሁ እንደሞተ ሰርጉ ይደገስ አይደገስ ስትሉ የሚቀድመው ምንድነው? በቃ ሰርጉ የተደገሰ ነገር ስላለ ሰርጉ ይቅደም። ተደረገ። ዘ ኔክስት ዴይ ቀብሩ ተካሄደ። ይሄ ባለቤታቸው ነው ያደረጉት። ከባድ ዲሲሽን ነውና ሀፕን ያደረገ ነገር ነው የነገሩና እኛ ጋም ከ5 ቀን ከ6 ቀን በኋላ ነበር። ያው እኔ በጣም አክቹአሊ ይዛኔ በጣም ሀዘን አባቴን በጣም ስለምወደው ጦርነቱ ምክንያቱም ተዘግቶ ስለነበር ናፍቂያቸውም ስለነበርኩኝ ፋሚሊዎችን በጣም ተጎዳው። ሀዘን ላይ በጣም ዲፕረስድ ሆንኩኝ። በጣም እግሬ ይዛኔ አልሰራልኝ። ሁለቱ እግሬ ድንገት በቃ አሁን ላይ ሆነ የሰው ልጅ ከሞተ በኋላ ብዙ ማዘን እንደሌለብኝ ተምሬያለሁ። የዛኔ ግን በጣም ስለከበደኝ አይ ዋዝ ፓራላይዝድ ሆንኩኝ። እዛው ቁጭ ብዬ እያለሁ አጎቴ ሞቶ ነበር ተዘግቶ እያለ። ስለዚህ ብዙ ሀዘን ስለነበረ ቶታል አብሮ አደጎቼ ምናምን እዛው መርዶ የዛኔ ነው የመጣው። አንድ ላይ የሞቱ ምናምን አንድ ላይ ብዙ መርዶ መጣና እዛው ቁጭ ብለን እያለ ቶታል የሰፈር ልጆችም ያሳደግኳቸው ትናንሽ ብዙ ነገር ስላጣው በጣም ከባድ ሀዘን ላይ ሆንኩኝ። እግሬ የዛኔ አልሰራልኝ። ሁለቱ እግሬ ድንገት በቃ ደሜም ኤ ፕላስ ነውና የሆነ ነገር ፊል ነው የማደርገው ቶሎ ስትረስፉል ነኝ። የሆነ ነገር ሲኖር በቃ ፊል አደርጋለሁ። በጣም ነው የማዝነው። ቶሎ ተናድጄም ቶሎ መለሳለሁ። አሁን ጠንካራ ነኝ። አይ አም ስትሮንግ እና በጣም የዛኔ በጣም ከባድ ነበር ከምነግርህ በላይ። በዚህ አጋጣሚ ደግሞ ብዙ አብሮ አደጎቼ ምናምን ብዙ ስታረግ ሁለቱ እግሬ አልሰራልኝ። ሰርጀሪ ገባው። ፔይኑ ዘ ሞስት ፔይንፉል ክሎት አድርጎ ነው ሰው ሁለቱ ጸጥ ነው ያለው። ሁለቱ ጸጥ ነው። ምንም መንቀሳቀስ አይችልም። ምንም በቃ በዓለም ላይ ከባድ ፔይን የሚባል ፔይን ያጋጠመኝ። እንዴት እዛ ከ15 ዓመት በኋላ ሄጄ ነው የምልህ 15 14 አካባቢ ሄድኩት። አስበው እናቴ ብራዘር ትንሹ ሲጎዳ 2013 ነው የተጎዳውና ለ2 ዓመታት ፋዘር ደንግጦ ፓራላይዝ ስለሆነ ለ2 ዓመት መድኃኒት ተዘግቶባቸው ትራንስፖርት ምናምን የለም። ለ2 ዓመት አባቴን አስታመዋለች እናቴ። በጣም ስትሮንግ በጣም ጠንካራ እናት ነው የነበረች። እሱ ስታስታምመው እሷ ራሷ በሽተኛ ሆነች። በስማም በኋላ ላይ እኔ ደግሞ ሄጄ እንደዚህ ሀዘኑ ላይ እዛው ሀዘኑ ላይ እንደዚህ ሲሆን አስበው ለማዘር ከባድ ነው። ለማዘር ከባድ ነው። ከዛ በፊት ብዙ ሀዘን አጋጥሟታል ማዘር። የቤታችን ትንሿ በሞት ተለይታለች። የቤታችን መጀመሪያ
በሞት ተለይተዋታል እና ከባድ ሀዘን ያሳለፈችው ማዘር ባይዘው እናቴ ከ8 ወር በፊት አርፋለች። አሁን ከ8 ወር በፊት እኔ ለብዙ ሰው ያን ነገር ኤክስፕሌን ማድረግ አልፈልግም። እንደዚህ ለ1 አመት እግሬ ተሰቅሎ ዊልቸር ላይ ያው ቪዲዮዎቹ ላይ ምናምን ታያቸዋለህ። በነገራችን ላይ ቪዲዮዎቹ ላይ የቲክቶክ አካውንት ሜሽን አደርግላችኋለሁ እንዳለ የሚያወራው ነገር ፕራክቲካል ቲክቶክ አካውንት ላይ ታዩታላችሁ። ሜሽን አደርግላችኋለሁ። አዎ እና እግሬ በጣም ተሰቅሏል። ለ2 አመት ያሳለፍኩት ነገር ማንኛውም ሰው የእናት ልጅ ቢሆንም እንደዚህ አይነት ነገር ሀፕን ሲያደርግ ሊሚት አለው፣ የራሱ ኑሮ አለው። እንደዚህ አልደረሰኝም፣ ጓደኛ አልደረሰኝም፣ አጠገቤ እንደዚህ ምናምን እንላለን አይደል? ግን እኔ ያው በጣም ኪዳነ ምሕረትን ስለማምናት አጠገቤ ነበረች። በቃ በጸሎት ነው ሰርቫይቭ ያደረኩት። እግዚአብሔር በጣም ነው ማምነውና የዛኔ አስተማረኝ። ከዛ በኋላ ሀብትሽ ማለት ከዛ በኋላና ከዛ በፊት የተለያየው ነው። ሌላ ዩኒቨርሲቲ ውስጥ ነው የገባሁት። እንደኔ ደግሞ እግዚአብሔር ውለታ የዋለለት ሰው የለም። እንደዚህ ብዬ ተኝተ በጣም ስቃያት ላይ ነው። በዛ ሰዓት እናቴ ነበረች። አባቴን 2 አመት አስታመዋለች ብያለሁ። ከዛ ደግሞ እኔ ባይዘው እናቴ ከ8 ወር በፊት አርፋለች። አሁን ከ8 ወር በፊት የዛኔ ብለድ ካንሰር ያዛት። እሷ አታውቅም፣ እኔ ያው አልነገርናትም። ኬዙን እኔ ያውቀዋለሁ። ግን ከዛ በኋላ እኔን ትሪት እያደረገች ለ8 ወር ፊዚዮቴራፒ ላይ እዛ ቪዲዮዎቹ ላይ ያሉት አስበው። በጣም ምትሮጥ በባህሪ ኳስ ተጫዋች ሆኜ ነው ያደግኩት። ሳቂታ ነኝ፣ በባህሪ ሯጭ ተንቀሳቃሽ፣ ይሄ ቶሎ ኩል ባህሪ ያለ አይደል? እንደዛ አይነት ልጅ ሳደንዲ ድንገት በስማ ባላሰብከው አንኤክስፔክትድ ወይ ነው እንደዚህ ያጋጠማል ሳትለው አንተ ባላመጣው በስማ ተስፋ ከመቁረጥ ውጭ ሌላ አማራጭ አይኖረውም። አሁን ዳስ ፖይንት አስበው። እኔ በዚህ ምድር ተራራ ነው እንጂ ቁልቁለት ያየሁበት ነገር የለም። እንደዚህ አይነት ነገር ሲያጋጥም ፋሚሊዎቼ እንደዚህ አታቸው ያ ነገር ሲፈጠር አንተ ራስን ነው የምታጠፋው አይደል? እኔ በመሃል ማለት ነው ከዚህ ሲሄድ እኔ የመጀመሪያ ልጅ ወልጃለሁ። እዚህ ስትሄድ ከዚህ ሲሄድ ኦኬ አስበው። ብዙ ማከራ አይቼ ነው የሄድኩት። ከዚህ አሁን የዛኔ ጦርነቱ ጊዜ ጋር ቢዝነስ ተዘግቷል። የመጀመሪያ ልጅ ወልጄም ከ30 ደቂቃ በኋላ ውሃሽን ጠጥቷል ብሎ ዶክተሩ ዶዝ አድርጌው በአመቱ ልጅ የሰጠኝ። ብዙ ነገር አይቼ ነው ከዚህ ሄድኩትና እኔ በዚህ ምድር ተራራ ነው እንጂ ቁልቁለት ያየሁበት ነገር የለም። ኤቭሪ ዴይ ለፈተና በቃ እግዚአብሔር ያዘጋጀኛል፣ ራሱ ይወጣዋል፣ እንዲወጣው ያደርገኛል ብዬ ነው የማምነው። ከምሬን ነውና ግን በባህሪ እኔ ሶሻብል ነኝ። በጣም ሰው ማዘን፣ ሰው መርዳት፣ መረዳዳት አምናለሁ። በምድር ላይ እኔ ብዙ ውለታ የዋልኩላቸው ሰዎች አሉ። ለእኔም ደግሞ ብዙ ሰዎች ከማላቃቸው ጀምሮ ውለታ የዋሉልኝ ሰዎች አሉ እና በምድር ላይ እየተጋገዝክ እንደሚኖር አምናለሁ። እኔ ወደዚህ ምድር የመጣንበት ምክንያት አለን ብዬ ነው ማምነው። እኔ ያ ምንም ጥያቄ የለም። ስለዚህ ክሬዲቱን ለእግዚአብሔር ነው የምሰጠው እኔ ብዙ ጊዜ። ከዛ በኋላ ያለው ፕሮሰስ እኔና እናቴ ሆነ። መጀመሪያ ልክ እኔ ሀፕን ሳረግ አስቡት፣ ሆስፒታል ላይ ሊያዩ የመጡ ሰዎች የሚገርም ልጃቸው ሞቶባቸው ባለቤታቸውን አስታመው ይለዋል። አንተ እኮ ተኝተህ እዚህ እየሰማ ነው። ዘፈረስት ዴይ የኛ አስተዳደግ መሰለ ፈረስት ሄዳችን የነበረው እኔ አምሮብኝ ምናምን የሄድኩት ተከፍቶልኝ ምናምን ስራ አጀስት አድርጌ ነው የሄድኩትና በጣም አባትየውን አስታመው እንደዚህ ያጋጥሞት ደግሞ እሱ መጥቶ እዚህ ጋር ታመመ ከ10 ምናምን ዓመት ሄጀው ሲሉ አንተ የሚሰማህ ነገር አስበው። በራሴም ጥፋት በሰዎች ጥፋት የሚያጣዋቸው ቢዝነሶች አሉ። አሁን እኔ አንተ እዚህ ጋር እያወራሁት ያለሁት አይዲያውን መሸጥ ምናምን ሳይሆን የኔን ሐሳብ እንዲም አለ ብሎ የአሁኑ ጄኔሬሽን በተለያየ ነገር ተስፋ ቆርጦ ወደ ሌላ ነገር የሚገባ ራሱን የሚያጠፋ እንዲማርበት ነው። የሚገርም አሁን ራሱን የመድኃኒት ተጠቃሚ ነኝ። ያልጨረስኩት መድኃኒት ገና አለ። ትንሽ በክራንች እግሬን ደገፍ አደርገዋለሁ። እኛ ጋር ላይፍ ኤክስፒሪየንስ ሼር ሊያደርጋችሁ ሲመጣ በክራንች ነው የመጣው። ልክ እንደተኛው 8 ወሩን መጽሐፍ ማንበብ ጀመርኩ። እዛው በስማ ዊልቸር ላይ ሆኜ ቲክቶክ መስራት ጀመርኩኝ። ማስታወቂያ የእሸቱ ዶንኪ ቲዩብ የሱ እግሬ እዚህ ጋር ሊቆረጥ ይችላል ስላሉኝ ከተቆረጥኩኝ ልጆች አሉኝ፣ የእነሱ ጉዳይ አለ፣ ፋሚሊዎችን አሳልፌ መስጠት የለብኝም። ስለዚህ ኤዲቲንግ ለምን አልማርም አልኩኝ። እሺ ኤዲቲንግ አፕላይ አደረኩኝ ኦንላይን። የት ላይ ነኝ? ዊልቸር ላይ ሆኜ ነው። አስቡ። እኔ ከዛ በፊት መኪና ኪራይ ሽያጭ ነበር የምሰራው፣ ሩጫ ነው፣ የተለያዩ ስራዎች ሰርቻለሁ።
በጣም በተፈጥሮዬ ደግሞ ችኩል ነኝ። ቶሎ በቃ መቆም አልወድም። አንድ ነገር ቦታ ላይ ቁጭ ምን ልጅ አይደለሁ። ብዙ ስራዎች ሞክሬያለሁ። ብዙ በራሴም ጥፋት በሰዎች ጥፋት የሚያጣዋቸው ቢዝነሶች አሉ። አንዳንዴ መፍትሄ ብለህ የምትወስዳቸው ነገሮች ቢዝነስ ሉዝ ስታደርግ ራስን ሉዝ ያደርጉሃልና እኔ በእግዚአብሔር ቻንስ ብዙ አፕ ኤንድ ዳውን ያየው ሰው ነኝና ደስተኛ ነኝ። ዘምራለሁ። እዛው ሆነ ማለት እዛው ሆኜ ቪዲዮዎች አሉ የሰራኋቸው ታዩታላችሁ። ዘምራለሁ፣ ስቃለሁ፣ እጨፍራለሁ። እናቴን እንዳላስደነግጣት ብዬ ነው። ልክ ከዛ በኋላ ስድን ወደ እዛው ትመት ስራ ገባሁ። ተመለስክ? እዛው እንዳለ ነው ተመለስ። ትዳሬ እዚህ ነው፣ ልጆቼ እዚህ ናቸው። የተኛሁት ግን መቀሌ ነው። መቀሌ ነው ቢዝነሱ የጀመርከው? አዎ። እዛው ስነሳ ያለ ምክንያት አለመጣኝም እዚህ ብዬ ብዙ ኃጢአት ያለኝ ሰው ነኝ። ገና አልዳንኩ። እዛው ላይ እንዳለ እዛው ላይ ያለው ከዊልቸር ድኛለሁ። ትልቁን ክራንች ነበር የሚይዘው። ከ8 ወር በኋላ ምናምን ሰርጀሪ አድርጌ ሰርጀሪ ካረከ ኤቭሪ ድሮዊንግ ግን ቁጭ ብዬ ማስበው ነገር ነገ በቃ ምን መስራት አለብኝ ፋሚሊዬን ለማዳን። 2 እግሬ ተቆርጦ እዛ ጋር ነው የማስበው። አሁን አንተ እዛ ቦታ ላይ ሆነ መቼ ነው ምንድነው አይደለም እያልክ ያለው ስለ ስራ ነው የምታስበው። በቃ ኢማጂን። ይሄ ደግሞ ማለት ነው የትኛውም ሰው ብትል ጭራሽ የማያስበው ሀሳብ ነው። መቼ ነው ምንድነው ነው የሚለው እንጂ እናንተና መጥተው አይጠይቁኝም እኔ በቃ ማንም ዞሩ ላይ አይኝም ብሎ ነው እንጂ የሚያማርረው። ካለውበት ቦታ ሆኜ ጭንቅላቴን ተጠቅሜ እጅ እግዚአብሔር ይመስገን ሰላም ነው፣ ጭንቅላቴ ማሰብ ይችላል፣ ስራ መስራት ይችላል ብሎ አያስቡም። አንተ በጣም ለየት ያለ ነገር እኮ ነው ያደረገው። ወጣቶች ከዚህ መማር አለባቸው። እሺ ቀጥል። እግዚአብሔር አላስችለኝ ስላለ ነው ማለት የገባው። እግዚአብሔር ምስክሬ ነው እላለሁ ማለት ነው። የሚጠጣ ጠቆር ያለ ማኪያቶ አፍትሽ ምግብ ዘጭ ብዬ ነው የመጣሁትና ስፖርተኛ ስለሆንኩ በደንብ ያላምሎኛል። ግን ቅመስልኝ ግን እና በጣም በይቅርታ ምናለሁ። ይቅርታ በጣም ትልቁ ነገር እኔ ይቅርታ ስላደረኩኝ ነው ይቅርታ የሚደረግልኝ ስላልኩኝ ነው ይቅርታ ያደረኩኝ የተደረገልኝና ብዙ ኃጢአት ያለኝ ሰው ነኝ። እግዚአብሔር አምላክ ግን ስለሚወደኝ ነው ምህረት የሰጠኝ ብዬ ነው ማምነውና አንዳንዴ ምን ይፈጠራል መሰለህ ቤዝድ ኦን ሪያሊቲ እከሌ ያልጠየቀኝም እከሌ ተቀማለሽ እከሌ ያልጠየቀኝም እከሌ ጠየቀኝ የምንለው ነገር አለ አይደል? እኔ እግዚአብሔር ምስክሬ ነው ምልህ ማለት ነው። ከዛ በኋላ ተነስቼ የተቀየምኩት ሰው የለም። እንደዚህ ስላላረክልኝ እንደዚህ አልመጣህ የሚባለው የለም። ያልጠየቁህንም ማለት ነው። ነገርኩህ እኮ ሪያሊቲ እናውራ ካለን በዛ ሰዓት ወዳጅህ የነበረ ስትሮጥ ምናምን የነበረ ሪያሊቲ ይገለበጣል። ሰው የዛኔ ያጣሃል በተለያዩ ምክንያቶች። ነገርኩህ እኮ ባለቤቴ እዚህ ጋር ተኝታ እኔ ያለ ብዙ ወዳጆቼ አላዩዋት እዚህ ነበሩ ማለት ነው። እና እየበላሽ እኔ ነገር ያለው በልቻለሁ ብያለሁ። ኧረ ግን ቅመስ አሪፍ መርዝ የሚጎዳው እቃውን ነው ይላሉ። እኔ ይኸውልህ ብዙ ቂም መያዝ አልችልም፣ እረሳለሁ ነገሮች። ፈጣሪ ረዳህም ለዛ ነው። አዎ ለምን ያው እኔ በቲዮሪ አይደለም የተለያዩ ጥቅሶች ይሰማለሁ እና አሁን መርዝ የሚጎዳው እቃውን ነው ይላሉ። ቂም መያዝም ራስን ነው የሚጎዳ። እኔ ግን አድርጌው ኖሬው ነው ማወራው። እዚህ ጋር ይሄ ሁሉ ስቃይ በዓለም ላይ እኔ ያለፍኩት ስቃይ እንደዚህ ተቆንጥጠ በፒንሳ የቆነጠጠ ያክል ለአንድ አመት ተቆንጥጦ ተይዘ እኔ ይኸውልህ ትራማዶል አልፌ ሞርፊን ምናምን አንቲፔኖች ሱሰኛ እስከሆን ድረስ ነበር የተወጋሁት ራሴን በራሴ። እዛው ላይ እንዳለ ቢዝነሱን ጀመርከው? አዎ በቃ ቢዝነሱን እዛው እናቴን ትሪት ለማድረግ ነው እቤቴ መኖሪያ ውስጥ ነው እኔ ጀመርነው። እሺ ብዙም ሳክሲዲ ያደረገ ቢዝነስ አይደለም። ለምን ዋናው ታርጌቴ የነበረው ስራ እዛው እየሰራው እሷ እየሰራ ነው እንድትለኝ ነው። እኔ ግን እሷ ማከም ፈልጊያለሁ። እዛው ላይ ሆነ ማለት? አዎ ትታመም ነበር። ኮንፊደንሷ መጣ። አውቄ ቲክቶክ ላይ ታብታብ አድርጊላታለሁ። የራሷ ዓለም የፋዘርን ሀዘን የልጆቿን ሀዘን መርሳት ጀመረች። ደስተኛ ሆነች። እኔንም እዚያ አገኘችኝ። ከ10 ምናምን ዓመት በኋላ ብዙ የተቋረጡ ነገሮች ነበሩ እኛ ቤት በችግር ምክንያት። ለነዳያን ምናምን ያበሉ ነበር። ግንቦት 12 እና ፋዘር ተቋርጦ ነበር በነበረው ኮንዲሽን የሚያስቀጠልኩት ደስ አላት። ምን ሁሉ የምታደርገው እዛው ላይ ሆነ ነው? አልዳንክም ስትል አንቲፔን ወስዳለሁ፣ ትራማዶል፣ አስፕሪን ማክጠኛ ወስዳለሁ፣ ቫሮክሳ፣ አትሮቪስታ ከህክምና በኋላ 6 መድኃኒት ወስድ ነበር። ምንም ይባላል ተጀማሪ ዶክተር ልምድ ያለው በሽተኛ ይባላልና በሙሉ ህክምናዎችን ስለ ህክምናዬ ስለ በሽታዬ እንትን አድርጌያለሁ። እኔ ወጥንታል በደንብ አንብቤያለሁ። የዛኔ ህክምና ሲደረግ የረጋውን በደንብ ስላላወጡት በመሀል ግን ባለቤቴና ልጆቼ መጡ። ክረምት ኦኬ ወደ መቀሌ
መጡ። በቃ ደስ አለን። ባለቤቴ የዛኔ እግዚአብሔር ስለፈቀደ ነፍሰ ጡር ሆና ሄደች። ወደ አዲስ አበባ ተመለሰች። ወደ አንተ መጣ ተመለሰች። መስከረም ላይ ተመለሰች። እኔ ስራውን እናቴን ትሪት እያደረኩኝ እንደገና ታህሳስ 1 ፓራላይዝ ሆንኩኝ። በደንብ ኩሎቱ አልወጣም። ሕክምና ደግሞ በደንብ ሳልድን ነው ወደ ስራ የተመለስኩት። እዚህ ጋር ነገር የለም። የእናቴ ጫና አለ። አንተ ታመህ እናትህ ማምህን እንዳታቃርገ እኮ ይሄ ደግሞ ብዙ ሰው ላንተ አለማዘን አይችልም። ያው ብዙ ሰው ይወደኛል። ከምሬ ነው የምነግርህና ማወራ ግን አንተም የምታደርጋቸው ነገሮች አንፃር ገብቷል። ሰው አለመውደድ አይችልም። ታመህ ቢዝነስ እየሰራ መድኃኒት እየወሰድክ እናትህ አታውቅም። ምክንያቱም እናት ሁሉም ሰው አለው። ከእናት ነው የተወለደው። ገብቷል። ልጅ ሁሉም ሰው ልጅ ሆኖ ያደገው ያውቀዋል። ለእናቱ ደግሞ ማንንም ሰው መድረስ ይፈልጋል። ሁሉም ሰው ለእናቱ ይህን ነገር ማድረግ ይፈልጋል። ገብቷል። ከዚህ የሚማሩ ሰዎች ምን መሰል እንደው ብትወስዱት እየማስበው ማለት ነው። ብዙ ወጣት ጤነኛ ነው፣ መስራት ይችላል አይደለ? ስራ ስጡኝና እንደዚህ አድርጉልኝና የእናቴን ልቀይር። አንተ ታመህ ወርቸር ላይ ሆነ መድኃኒት ከስድስት ላይ መድኃኒት እየወሰድክ አይደለ እናትን ደስተኛ ስታደርጋት የነበረው። ገብቷል አይደለ? ሰው በቃ አሁን ካፍትሽ ወጣቶች በጣም ይማራሉ። ባይዘው ስለ እናት ልንገራችሁ። እዚህ ጋር ሆኜ እናቴ ከ8 ወር በፊት አጥቻታለሁ። እሱን ደግሞ ነግራችኋለሁ። የዛኔ ብለድ ካንሰር ይዟት ነበር። እስከ መጨረሻ ሰዓት ነው ያስታመምኳት። ኤኒዌይ የማወራችሁ ወሬ እኔ ይሄ ሞቲቬሽን አይደለም፣ ሞቲቬሽን አይደለም፣ ኤክስፒሪየንሴን ነው የምነግራችሁ። ብዙ ሞቲቬተሮች ቲክቶክ ላይ የሚያውቁኝ እናንቃህ ምናምን ብለውኛል። የሚገርማችሁ መጥተውና እናንቃህ የሆነ ጊዜ መጥተው ምን አለኝ፣ ሀብትሽ አለኝ። አቤት ስለው እንዲህ እንዲያጋጥመዋልና እኛ እንደዚህ ነን፣ ቢዝነስ ሴልሶች አሏቸውና አዳራሽ ጋር እንደዚህ መተህ ከድብርት እናስወጣህ አሉኝ። እሺ ግን ልንገርህ አልኩት፣ ጥያቄ መልስልኝ አልኩት። እኔ ልጅ ሞቶብኝ አባቴ፣ ወንድሞቼ፣ አብሮ አደጎቼ ራሴ 2 ፓራላይዝ ሆኜ ስራ እየሰራሁ ተነስቼ በክራንች ስራ እየሰራሁኝ እያየኸኝ አልኩት። ከዚህ በላይ ምንድን ነው የምታነቃኝ? ከዚህ በላይ ታነቃኛለህ ስለው ጠረጴዛው ላይ ሆኖ ስቆ ማለት በቃ ለምን ከኛ ጋር ሰራም አለኝ። ከማነቃቃት ለምን ወደኛ ጋር ሰራም? መቀሌ ላይ ተፈናቅለው የመጡ ሰዎች አሉ። እኔ ባይዘው በላይፌ ብዙ ነገር ነው ያጋጠመኝና ልንገርህ። 2007 መኪና ኪራይ ሽያጭ ከፍቼ አካል ጉዳተኞችን ስፖንሰር አድርጌ ነበር በሬዲዮ። ተስፋዬ አሁንም ሬዲዮ ላይ አለ። ተስፋዬ ጋዜጠኛ እሱ ይነግራል። እንግዳ አድርጎ ነበር በቅርቡ። አሁንም ለ3 ወር ስፖንሰር ሆኛቸው ነበር የአካል ጉዳተኞች። የአሁኑ ከድሮ የሚለየው አሁን ራሴ ላይ አካል ጉዳተኛ ማለት እንኳን ከባድ ነው። አካል ምንም ዋጋ የለውም። ጭንቅላት መጎዳት የለበትም። እዛኔ ስፖንሰር አደረኳቸውና እኔ አሁን የተገናኘ ነው ራሴ ጉዳት አጋጥሞኝ ናስቲ ከጊዜ በኋላ ጉዳት አጋጥመዋልና ክራንች ይዛል ና ብሎ እንግዳ አድርጎኝ ነው። የዛኔ ግን እኔ አካል ጉዳተኞችን በቃ ሰፖርት ማድረግ ስለነበረብኝ ስፖንሰር ያደረኩትና እንግዳ አድርጎ አቅርቦኝ ነበር። ምን እንደሚያጋጥመው አይታወቅም። ስለዚህ የሰው ልጅ ምን እንደሚያጋጥመው በህይወታችሁ ስለማይታወቅ ጥሩ ማድረግ እኔ በኢንዲቪዥዋል ማምነው። እኔ እንደዚህ ነኝ ማለት አልፈልግም። ውስጤ ብዙ ነገር አለ፣ ብዙ ድሪም አለኝ። አይም ስቲል ድሪሚንግ ላይ ነኝ። ብዙ ሀሳብ አለኝ ለማህበረሰብ ከኔ በታች ላሉት ሰዎች፣ ህፃናት ልጆቻችን። አሁን በተለይ ጊዜው ጥሩ አይደለም። እኔ አብሮ አደጎቼ የተለያዩ ሰዎች አሁን ከመቀሌ ላይ ተፈናቅለው የመጡ ሰዎች አሉ። ብዙ ነገር ያጋጠማቸው እነሱ በማያውቁት ነገር በማያውቁት ባልሰሩት ኃጢአት ብዙ ተስፋ መቁረጦች አሉና እነሱ ተስፋ መቁረጥ እንደሌለባቸው ኤክስፒሪየንሴን ሼር እያደረኩኝ ያለው ይሄ አይዲያ ለዩቲዩብ ለቲክቶክ ኦር ለምናምን ግባትን የምጠቀመው ነገር የለም። አቴንሽን ለበሳ ምናምን አይደለም። አቴንሽን ለቲክቶክ አካውንቱን ሜንሽን ስለማድረግላችሁ ገብታችሁ ማየት ትችላላችሁ። ከዜሮ ጀምሮ ስፒንክ የሚል ቲክቶክ አካውንት አለኝ፣ ገብታችሁ እና አንዳንድ ሰዎች ምን ይሉሃል መሰለ፣ ያንተ እኮ በዛ ይሉሃል። አባቴ ሲሞት ሀዘን ላይ ሆኜ ራሴን ጎድቻለሁ። የእናቴ ሀዘን እኔ ከልብ ያላዘንኩ አላለቀስኩ። ምክንያቱም ከሞታቸው በፊት በደንብ ለእናቴ ግን ብያለሁ እስከ መጨረሻው ሰዓት አስታምሚያታለሁ። ሌላ ልንገርህ፣ እንደዚህ እንደተሰቃየሁኝ እንደዚህ ሰርጀሪ እንዳደረኩኝ አታውቅም። አዲስ አበባ መጣሁ አይደል? ቀላል ነው ትኒ ፓራላይዝ ሲሆን ዳንኩኝ እኮ ቆምኩኝ ምናምን ብዬ ነገርኳት። እዚህ ጋር ልክ ስመጣ ባለቤቴ አርግዛለች ብያለሁ። ልክ እሷ 7 ወሯ በእኔ ጭንቀት ስኳር በሽታ ያዛት። ባለቤቴ በስመ አብ በጣም የሚያምር ልጅ አለኝ ብያለሁና እኔ እንደዚህ ተኝቼ ሰርጀሪ አድርጌ ባለቤቴ ስኳር ተብላ እሷ መርፌ ወጋለሁ እዚህ ታማ በእንተ አስቡ። ነፍሰ ጡር ባለቤቴ እኔ ፓራላይዝ ሆኜ
ሰርጀሪ ላደርግ ቤት ውስጥ ተኝቻለሁ። አስበው። እሷም የከፈለችው ዋጋ ነው ማለት ነው። እሷ መርፌ ወጋለሁ ታዘውላት። አንተ ታመህ ተኝተሃል? አዎ። እሷን ወጋለሁ ራሴ። እሺ። ራሴን አንቲፔን ወጋለሁ። አዎ። እዚህ ጋር ደግሞ የባለቤቴ ፋሚሊዎች አሉ አጠገቤ እኔ ጋር አብረን ስለምንኖር ወንድሞቿ በጣም ናይስ ናቸው፣ ያነሱኛል ምናምን አሉ። ልጄ ደግሞ እጇ አይሰበርም። እሺ አስበው። እና አንዳንድ ሰዎች ምን ይሉሃል መሰለህ? ያንተ እኮ በዛ ይሉሃል። በዛ ማለት ስቃዩ ነው፣ ስቃዩ፣ ሐዘኑ፣ እዚህ ጋር ያጋጠመኝ ነገር እዚህ ጋር ባለቤት እና ፊቴ ምንም ነገር እኔ አይቀየርም። እግዚአብሔር አምላክ የተመሰገነ ይሁን። አሁንም ታመሰግናለህ። ነገርኩ። እኔ እንደ ቪዲዮዎችን ገብተው ሁሉ ጊዜ እግዚአብሔር አምላክ ይመስገን። እሱ ነው የፈጠራት፣ ከፈለገ እሱ ይውሰዳት። ዓለም ላይ የነበረኝ ነገር በሙሉ ተቀይሯል። አንተ ለካ ፈርሰህ የተገነባው አለኝ። ግን አንተ ወደፊት ትልቅ ተአምር የምትሰራ ይመስለኝ። እንደዛ ነው ፊልም አደረገው እንዴ? በጣም ብዙ ነገር ሰራለሁ። ታመህ እኮ ስተኛ እኮ ብዙ ነገር ያጋጥማል። በጣም የሚያስቀይም ሰው ሁላ አለ እኮ እንደሚያዝንልህ እንደሚያለቅስልህ ሰው እኮ ኦኬ እንትና በቃ ከዚህ በኋላ ተነስቶ አይሮጥም ይልሃል። የሆነ ልጅ ወክ እንደዚህ እያደረኩኝ ቪዲዮዎችን ስለከው ማት ቪዲዮ ሰርቻለሁና ገብተው ያዩታልና አንተ ለካ ፈርሰህ የተገነባው አለኝ። አስበው። ፓራላይዝ ሆኜ ስነሳ አሁን ይሄ እንደዚህ አይነት የሚወረወሩ ነገሮች እኔ ፈን አድርጌው ነው ያለፍኩት። ሁሌ እኔ ስቃለሁ። ዊልቸር ላይ ሆኜ ሰው ያዝናል። አይኔ ላይ መጥቶ እንዲያለቅስልኝ አልፈልግም ነበር። በጣም ጥሩ ጓደኞች እንዳሉ ሁሉ መጥቶ በጋርዶል ትሪት እንደሚያደርግ ሁሉ አንተንም የሚጎዳ ቃላቶች የሚጥልልህ ሰው አለ። ብዙ ነገር አሳልፈ አጠገብ ሆኖ ማያየህ አለ። እቅዱ ላይ የሌለ ከተሻለ በኋላ ምንም እንዳልተፈጠረው ነው። አትሽ እንደዚህ ብሎ የሚልህ አለ። ነገርኩ። እዚህ ጋር ባለቤት የተኛች እኔ ተኛው። ልጄ እጁ ሙሉ በሙሉ ነው የተሰበረው። እዛው ወድቆኩ። ሶስቱንም እሱንም ትሪት የማደርገው እኔ ነኝ። እዚህ ጋርም ሰርጀሪ አድርጌያለሁ። በቃ እኔ ከዛ በፊት ያው የነበረኝ ስፒሪቹዋል በጣም ስትሮንግ ነኝ። እግዚአብሔርን አመሰግናለሁ። ገዳም ሄድኩኝ፣ ስውሯ ማርያም ሄድኩኝ። ስውሯ ማርያም? አዎ፣ ከሰርጀሪ በፊት ሰርጀሪ ልገባ ነው። በጣም አሞኝ ነው የሄድኩት። አንቲፔን እግሬን ወግቼ ነው የሄድኩት። ሰርጀሪ ልገባ ነው። ያረግሽኝ አድርጊ። ከልብ ጋር የተያያዘ ነገር ኬዝ ስላለው ልትሞትም ስለምችል ያው ንስሐ ገባው። እዛ ጋ ሲያስተምሩ ምንም አልፈራህም? ግን አዎ ልትድን ከዛ በኋላ አትፈራም። የሆነ ነገር በቃ የበሰበሰ ዝናብ አይፈራም። የመጨረሻ በህይወት ዘመኔ እናቴ ስትሞት ኮንፊደንሴን ያጣሁበት ጊዜ ነው። እኔ የዘለልኩኝ ካራቴ ያልኩበት ታይም አለ። በቃ አሁን መሮጥ አልችልም። አስበው፣ ሯጭ የነበረ መሮጥ አለመቻል ሰው አይገባው። እኔ እንዲታወቀህ አላደረግም። እኔ እናንተ አሁን ስናወራ እኔ ካንተ እንድትቻል ከሆነ ከማንም አንሳለሁ ብዬ አላም። ስላጣሁት ነገር የለም። አሁን እኔ ራሱ ለብዙ ሰው መፍትሄ ነኝ። ብዙ ልጆችን በነፃ አሰልጥኛ አስወጥቻለሁ። አሁንም ሰራለሁ፣ ነገ ሰራለሁ፣ ከነገ ወዲያ ሰራለሁ። ነግሬሃለሁ። ፓራላይዝ ሆኜ ብዙ ነገር ነው ያደረገችልኝ። እድለኛነቴ ግን ከ10 ምናምን ዓመት በኋላ ወስዶ እጇ ላይ አሳሙኝ በሽተኛ ሆኜ ተነስቼ ሰከንድ ቻንስ ሰጥቶኝ ትዳሬን ትቼ እናቴን ትሪት አድርጌያለሁ። ዋው! መርቃኝ ከመጨረሻው ሰዓት የተንከባከብኳት። አሁን የምኖረው እሷ ይዛኔ ቁጭ ብለን ብቻችን ተዘግተን የምናወራው ወሬ ነበር። ኦኬ፣ አሁን የምትኖረው ላይፍ ያን እንደዚህ ያደርጋለሁ እንደዚህ እናደርጋለን ያልኩት እሷ የምትፈልገው እኔ እንደሆን በዚህ ምድር ባይዘው እኔ ለሁላችሁም ነገራችሁ ነገር ያው የሆነ ኤጅ ላይ ብዙ ጊዜ ከወላጆቻችን ወጥተህ ታየዋለህ። አይቼዋለሁ እኔ ብዙ ነገር ታየዋለህ ምናምን እና የመጨረሻ በህይወት ዘመኔ እናቴ ስትሞት ኮንፊደንሴን ያጣሁበት ጊዜ ነው። ኮንፊደንሴን ነው ያጣሁት አይደል? ግን አሁን ላይ አቆሞ እያስኬደኛለሁ ለሷ ያረኩት ነገሮች የሷ ጸሎት በዛ 2 ዓመት 3 ዓመት ላይ እናቴን ብያለሁ። በጣም ነው ትሪት ያደረኳት። አሁን በውስጤ ማልናገራቸው ነገሮች አሉ። እሷ የምታወራኝ ወሬ ኤክስፕሌን ማላረጋቸው። መርቃኛለች። ምንም ነገር አይቆጨኝም። ዝም ብለን በወሬ ብቻ ሳይሆን በቃ ወላጆች እናት አባት ያላችሁ ሰዎች ዩአር ላኪ። ከዛሬ ቀን ጀምሮ እድለኛ ናችሁ በጣም። እንዴ ለእናቴ ምን አድርጌያለሁ በሉ። እነሱ ብር አይፈልጉ፣ ምንም አይፈልጉ። አንድና አንድ እሷ የምትፈልገው እንዲህ እንደሆን እንደዚህ ትዳሬ ላይ እንድወልድ ወልጄ ያሳየዋት። በቃ ከዛ
ጥሩ ደረጃ እንድደርስና የሰዎች መፍትሄ በፈሪሃ እግዚአብሔር እንዳድግ ብቻ ነው የምትፈልገው። ለካ ሰው ምርኩስ ነው። በቃ ያው ሸምበቆ ነው ትደገፈዋለህ፣ ተሰብሮ ይወጣል። እኔ ጋር ብዙ ነገር አለ ውስጤ፣ በጣም ብዙ እሳት አለ ያልወጣ። ይሄን ነገር ደግሞ ፕራክቲካሊ ማሳየት ነው የምፈልገው እየሳኩኝ። እኔ ከጓደኞቼ ጋር በጣም ጥሩ ጓደኞች አሉ። አብሬ መብላት፣ አብሬ መሳቅ፣ ጥሩ ባለቤት አለች። ከሰዎች ጋር በግሩፕ መኖር በጣም ነው የምወደው። ሁሌ ደግሞ ለእግዚአብሔር እንደተንበረከኩኝ ነው ጨረሻ ላይ የደረስኩት። እኛ የምንኖረው ነገር በሙሉ ለካ እሱ ስለፈለገው ነገር ነው። እሱን ካንኳኳን እኔ አሁን የሆነ ነገር እኮ ሰው አያምንም። የሆነ ነገር ስፈልግ ለካ ሰው ምርኩስ ነው። በቃ ያው ሸምበቆ ነው ትደገፈዋለህ፣ ተሰብሮ ይወጣል። ፈጣሪ ነው የማማክረው። አሁን እዚህ ጋር የመጣሁት አንተን በሱ ፍቃድ ስለሆነ ነው ብዬ ፍልስፍና አይደለም። እኔ ይሄ አሁን በዘመናዊ ያራዳ ልጅ እዚህ ምናምን የሚባሉት የካሳንቺስ ነገር እኔ የካሳንቺስ ልጆች ናቸው ጓደኞቼ በሙሉ እና አዲስ አበባ በሙሉ ማለት ነው። ልጅ አለኝ ማሳድገው ብያለሁ። አሁን በብሔር ከኔ ጋር የሚገናኝ አይደለም። አሁን በመጣው በብሔር በምናምን በሚባለው ማን ነው ልጄ ነው ገባ። ምንም አይነትና አንድ ነገር ሌላም ነገር እኔ ትልቅ ፋብሪካ ድሪም ምናምን ያለ ልጅ ነኝ። እሱን ደግሞ አደርገዋለሁ። እግዚአብሔር የፈቀደውን ነገር ነው የምኖረው። ለእናቴን በሰላም ቀብረናት ሃይማኖታዊ እሷ የምትፈልገው ነዳያን አመተን በደስታ አደረግን። ሁሌ እሷን አስባታለሁ። ውስጤ የወላጆች መንፈስ አለ። አሁን ላይ ነው የምትሰራው? አሁን ህትመት ላይ ሁሉም ፕሪንቲንግ፣ ኤር ቲኬት፣ ቪዛ ምናምን እሰራለሁ። ሁሉም ሀገሮች ቲኬት እና ቪዛ ሁሉም ሀገሮች እሰራለሁ። ኦፊሳችሁ የት ነው? 22 እሺ፣ ቪአይፒ ሌክዠሪ አዝመራ ሽሮ ፊት ለፊት ሁለተኛ ፎቅ ቢሮ ቁጥሩ 202 ነው። ቲክቶክ ላይ ሀብትሽ ስፒንክ የሚላል ቪዲዮ ቲክቶክ ላይ ማለት ነው 30 ቪዲዮም 40 ቪዲዮ ቢሆን እያንዳንዱ ቪዲዮ ላይ ሜንሽን አደርገዋለሁ። እሱን ሀብትሽ ገብታችሁ ማለት ነው የሱን ስቶሪ እዩት፣ የሚሰራውን ስራ ደግሞ እዩት። ፕሪንቲንግ ከፈለጋችሁ ቪዛና ቲኬት ከፈለጋችሁ እሱ ጋር ታገኛላችሁ። መቀሌ ላይ ተፈናቅለው የመጡ ሰዎች አሉ። እኔ ባይዘው በላይፌ ብዙ ነገር ነው ያጋጠመኝና ልንገርህ 2007 መኪና ኪራይ ሽያጭ ከፍቼ አካል ጉዳተኞችን ስፖንሰር አድርጌ ነበር በሬዲዮ። ተስፋዬ አሁንም ሬዲዮ ላይ አለ። ተስፋዬ ጋዜጠኛ እሱ ይነግራል። እንግዳ አድርጎ ነበር በቅርቡ። አሁንም ለ3 ወር ስፖንሰር ሆኛቸው ነበር የአካል ጉዳተኞች። የአሁኑ ከድሮ የሚለየው አሁን ራሴ ላይ አካል ጉዳተኛ ማለት እንኳን ከባድ ነው። አካል ምንም ዋጋ የለውም። ጭንቅላት መጎዳት የለበትም። እዛኔ ስፖንሰር አደረኳቸውና እኔ አሁን የተገናኘ ነው ራሴ ጉዳት አጋጥሞኝ ናስቲ ከጊዜ በኋላ ጉዳት አጋጥመዋልና ክራንች ይዛል ና ብሎ እንግዳ አድርጎኝ ነው። የዛኔ ግን እኔ አካል ጉዳተኞችን በቃ ሳፖርት ማድረግ ስለነበረብኝ ስፖንሰር ያደረኩትና እንግዳ አድርጎ አቅርቦኝ ነበር። ስለዚህ አሁን ምን እንደሚያጋጥመው አይታወቅም። ስለዚህ የሰው ልጅ ምን እንደሚያጋጥመው በህይወታችሁ ስለማይታወቅ ጥሩ ማድረግ እኔ በኢንዲቪዥዋል ማምነው። እኔ እንደዚህ ነኝ ማለት አልፈልግም። ውስጤ ብዙ ነገር አለ፣ ብዙ ድሪም አለኝ። አይም ስቲል ድሪሚንግ ላይ ነኝ። ብዙ ሀሳብ አለኝ ለማህበረሰብ ከኔ በታች ላሉት ሰዎች፣ ህፃናት ልጆቻችን። አሁን በተለይ ጊዜው ጥሩ አይደለም። እኔ አብሮ አደጎቼ የተለያዩ ሰዎች አሁን ከመቀሌ ላይ ተፈናቅለው የመጡ ሰዎች አሉ። ብዙ ነገር ያጋጠማቸው እነሱ በማያውቁት ነገር በማያውቁት ባልሰሩት ኃጢአት ብዙ ተስፋ መቁረጦች አሉና እነሱ ተስፋ መቁረጥ እንደሌለባቸው ኤክስፒሪየንስን ሼር እያደረኩኝ ያለው ይሄ አይዲያ ለዩቲዩብ ለቲክቶክ ኦር ለምናምን ግባትን የምጠቀመው ነገር የለም። አቴንሽን ለበሳ ምናምን አይደለም። አቴንሽን ለበሳ ቲክቶክ አካውንቱን ሜንሽን ስለማድረግላችሁ ገብታችሁ ማየት ትችላላችሁ። ከዜሮ ጀምሮ ሀብትሽ ስፒንክ የሚል ቲክቶክ አካውንት አለኝ። ገብታችሁ ያንተ ራሱ እኮ 2 ሚሊዮን ማለት እኮ አንድ ሀገር እያስተዳደርክ። ስራ ያጣችሁ ልጆች፣ ጤና ያጣ ሰውም አለ። ያ አታማሩ በጣም ገባችሁ። በምድር ላይ ትል ሆነህም ኑር ይባላል በህይወት። ፕሊዝ 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 እኔ መካሪ አይደለሁም። ኤክስፒሪየንስ ሼሪንግ ነኝና አት ኤኒ ሙቭመንት የሆነ ሞያ ያዙ። አሁን በቀላሉ የምትይዘው ስልክ ይዘህ ስኪል ማለት ነው። አዎ የምናየው ነገር ነው። አሁን ቲክቶክ ላይ ስትገባ ማአት ፔጆች አሉ በጣም የሚገርሙ ያንግ ከኛ አዲስ ጄነሬሽን እኮ አለ የሚገርም በጣም የሚገርም በአቋራጭ መጥቶ እኮ ያየናቸው ይወጡ ያሉት። ያንተ ራሱ እኮ 2 ሚሊዮን ማለት እኮ አንድ ሀገር እያስተዳደርክ ጉድ ኤግዛምፕል ኦፍ አዘርስ እኮ ነህ አንተ። ቴንክ ዩ ብዙ እኮ ነው። በጣም 2 ሚሊዮን ሰው አንተን ይከተልሃል። በጣም ከባድ እኮ እንዴ በጣም። ስለዚህ ከአንድ ወረዳ በላይ እኮ የሆነ ቦታ እያስተዳደርክ ያለው በጣም። ስለዚህ አንተ ያ ቦታ ላይ መሆን አለብህ። ስለዚህ ወጣቶችም
ስልክ ከያዝን ኢንተርኔት ከያዝን አልባሌ ነገሮች ከምናደርግበት ያ በጣም ይሄ ማኑ ነው እንደዚህ የሚመክረው ምናምን እኔ ብዙ ተችቻለሁ፣ ብዙ ተርቤያለሁ። ከራስ በላይ ያለፍኩበት መንገድ ነውና እኔ እንግዲህ ልምዴን የተናገርኩት በማያሰለች እያለቀስኩኝ መረበሽ አልፈልግም ሰዎችን። ከኛ ጋር መስራት የፈለጋችሁ ሰዎች ካላችሁ ኦፕን ነን። አንዳንድ ሰዎች ደግሞ አላችሁ ኢንቨስት የምታደርጉ ማስታወቂያ የምትሳሰሩ ምናምን ሰውን ቤዝድ ኦን ሴሌክት ስታደርጉ ለማህበረሰቡ ምን ይጠቅማል የሚለውን ነገር ዞር ብላችሁ ይዩት። ኦኬ እኔ አንተ ጋር ስመጣ እኮ የተለያዩ ሰዎች የሚቀልዱ ብዙ ፎሎወሮች ያላችሁ አሉ። ኮንቴንትን አየሁትና በዚህ መልኩ ቢያስተላልፉ በራስህ አስተላልፉ እንደ ልብ አድርገህ ስለምታስተምር እንዲማሩበት ከምሬ ነው። ይሄ ነገር አለና አጋጣሚ ደግሞ ሆነ ወጣቶች ሆናችሁ ስራ ያጣችሁ ምናምን መሰልጠን የምትፈልጉ እኛ ጋር አቅም ከሌላችሁ በአቅም ውስንነት የሚቀር ነገር የለም። ፓኬጆች አሉን እኛ ነፃ ስልጠና እንሰጣለን። ኦኬ የፕሪንቲንግ ነው? አዎ ፕሪንቲንግ ምናምን እንደዚህ መሰልጠን የሚፈልጉ ልጆች እያሰለጠን እናወጣለን። ኮሙኒኬት አድርጉን፣ እዛው አድራሻችን አለ እዛው ቲክቶክ ላይ። ሌላ ከወጣቶች ጋር ሆነን ብዙ ነገር ብዙ ድሪም አለኝ። በጣም ልንገር እኔ ባይ ዘ ዌይ ቲክታክ ኮሜንት ያለኝ እኔ ስለ ስራ ስፖስት የሆነ የምታውቀው ሰው ሁላ ስክሮል አድርጎት ያልፋልና አዎ ስለ ስራ እንኳን አይወዱም። የሆነ ችግር የሆነ ነገር የሆነ ስፖስት ደግሞ በጣም ቪው ይታያል። ነገርኩ ታምሜ ተኝቼ ብዙ ቪዲዮ ስለቅ የነበርኩት ልጅ ልክ ታምሜ ስነሳ 51 ሺህ ሆንኩኝ ፎሎወር። ፎሎው አሉኝ። አክቹአሊ የሆነ ጊዜ የሞተ ሰውም ፎሎው ይላሉ። ከምሬ ነው ከምሬ ነው። ይሄ ነገር አለ። ያው ነገርኩ እኔ ወደ አንተ ስመጣ ቪዲዮዎችን አይቼዋለሁ። ህፃናት ያዩሃል፣ ለትላልቆችም ይሆናል። ያንገስት ለራሴ ያንገስት ነህ። ይሄ ከአሉባልታ የወጣ ለበሽሽቅ ከዛ እንውጣ። ፕላትፎርሙ ይሄ ዓለም አቀፍ መሆኑን መርሳት የለብንም። ይሄ አንዳንድ ፖለቲካ ዘር ምናምን ትተን አሁን ቃሉ የሚባል ጭንቄ ልጅ ከመቀሌ የመጣየው ኢንስታግራም አስፈረመው። ምንም አይነት ኮሜንት የለው ፈጠራዎች። ይሄ ክፍት መድረክ ነው። አሁን ዓለም ክፍት መድረክ ነች። እናንተ የምትሰሩት ስራ ሳላደንቅ አላልፍም። ቴንኪው በጣም ትልቅ ደረጃ እንደምትደርስ አይ ሆፕ። ነገርኩ ፈተና አለው፣ በጣም ከባድ ፈተና አለው። እኔ ያው ይሄ ሁሉ ፋሚሊ አጥቶ ለምን አያለቅስም እንደዚህ ምናምን የምትሉ ሰዎች ይሄ ድራማ አይደለም። ሪል ገብታችሁ ማየት ትችላላችሁ። እጅ በመስጠት ምናምን አላምንም። መድኃኒት አሁን እኔ 4 መድኃኒት ወጣ 4 መድኃኒት አሁንም ይወስዳል። ማታ ግን እንዴን ሼር አድርጌያለሁ። እኔም ከሌላ ሰዎች ጋር እማራለሁ። እግዚአብሔር አምላክ አፍትሽ ቴንኪው በጣም ሰላም ያርግልን። እናመሰግናለን። በነገራችን ላይ ይሄ ማለት ነው ታሪክ አይደለም የተኖረ ህይወት ነው። የተኖረ ህይወት ማለት ግን ምን መሰለ አሁን አልፈን ስናወራው ክፋቱ ምን መሰለ ሰዎች በደንብ እንትን አይላቸው እዛ ቦታው ላይ ስትሆን ለማለት ያመቻል። መድኃኒት አሁን እኔ 4 መድኃኒት ወጣ 4 መድኃኒት አሁንም ይወስዳል ማታ ግን ስቲል ድርጅቶች አሉ፣ ከ11 በላይ ሰራተኞች አሉ። ቢዝነስን ትሰራለህ። እግዚአብሔር ይመስገን እሱ የሰጠኝ ነው። ሁሌ ፈጣሪን አመሰግናለሁ። ኔክስት ደግሞ ስንገናኝ ክራንቺን ትቼው እንዴ ምንም ጥያቄ መድኃኒት እኮ ጨርሻለሁ። አሁን እኮ በደንብ ድንሃል። ትንሽ ነው ነገራችን። እኔ ጂም እየሰራው ምናምን ነው ጂም እየሰራ ያልበላው ራሱ ፒዛውን ጂም ስለጀመረ ነው ጂም እየሰራ ምናምን ስለሆነ ነው። እና አፍትሼ ደስ ብሎኛል። በጣም አመሰግናለሁ። በጣም ደስ ብሎኛል። ሁሉንም ሰው ማመስገን እኔ ከሌና መስግኑልኝ አይደለም። እኔ በእኔ ዙሪያ የሚያቀኝም ከዚህ በኋላ የምታውቁኝንም ማመስገን ፈልጋለሁ። ቴንክ ዩ ሶ ማች አፍትሼ እንኳን ደህና መጣ። ስለመጣ በጣም ደስ ብሎኛል። የሚገርም ፊልም የሚመስል ስቶሪ ነው የነገርከን እና ይሄን ደግሞ ቲክቶክ ላይ ሜንሽን አደርግላችኋለሁ ገብታችሁ ማየት ትችላላችሁ። ሶ የ30 ቀን የምግቡን ቻሌንጅ የምሳ ቻሌንጅ ስፖንሰር የሆነ በአምዳስ ሲኒማ ነው። በአምዳስ ሲኒማ የሚገርም ሰፊ ፓርኪንግ አላቸው። ባር ብትሉ ባሩ በጣም ሰፊ ነው። ካፌ ብትሉ ይሄን የመሰለ ካፌ አላቸው። ሬስቶራንት ብትሉ ደግሞ የሚገርም ሬስቶራንት አላቸው። ከ5 በላይ አዳራሾች አሏቸው። ሲኒማ ብትፈልጉ የሲኒማ አለ። ኳስ ብትፈልጉ ኳስ አለ። ሁሉም ነገር በአምዳስ ሲኒማ ከመጣችሁ ታገኙታላችሁ። ከኛ ጋር እየሰሩ ያሉ አቢሲኒያ አካል ጉዳተኞች ሴቶችና ህፃናት ልማት ማህበር የሚባል አለ። ከእነሱ ጋር ደግሞ እየሰራን ያለ ነው። ደፍተር ያስፈልጋቸዋል፣ እስክሪብቶ ያስፈልጋቸዋል፣ ዩኒፎርም ያስፈልጋቸዋል እና ደግሞ አካል ጉዳተኞች ሴቶቻችን አሉ። ለነሱ ደግሞ የንጽህና መጠበቅ ያስፈልጋቸዋል። እነሱን ማገዝ መርዳት የምትፈልጉ ድርጅቶች ወይም ግለሰቦች ካላችሁ ደግሞ እኛን ኮንታክት ማድረግ ትችላላችሁ። ለዛሬ ግን በጣም የሚገርም ስቶሪ ነው የሰማችሁት። መልካም ጊዜ ይሁንላችሁ። በጣም አመሰግናለሁ። ቴንክ ዩ ካሜራማን ነው መስግንልኝ። እንዴ ካሜራማናችን እስካሁን ማለት ነው ቁሞ ነው እየቀረጸ የነበረው። ነይ አባቴ ነይ ዛሬ በቃ ነይ እስኪ